ሰላም እንዴት ናችሁ? ኢትዮ ስፓርኮችን ዛሬ ደግሞ ይዘንላችሁ የመጣ ነው። አብዛኛውን ጊዜ ላፕቶፕ ሰዎች ሲገዙ ዩዝድ የሆነውን ወይም ዱባይ ዩዝድ የሆነውን ሪፓክ የሆነውን እንዴት እንለያለን ብሎ ብዙ ጊዜ ይጠይቁናል። ዛሬ ገበያ ውስጥ በተለይ የኢትዮጵያ የላፕቶፕ ገበያ ውስጥ ያሉ ላፕቶፖችን በዋነኝነት 3 ወይም 4 ቦታ ከፍለናቸው እናያቸዋለን። እናንተም ከዚህ ብዙ ነገር ታተርፋላችሁ ብዬ አስባለሁ። ታዲያ ይህንን ቪዲዮ ለሌሎች ሰዎች እንዲዳረስ ኮፒ ሊንክ፣ ሼር እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ላፕቶፖች ወይም ኢትዮጵያ ውስጥ ያሉ የላፕቶፕ ማርኬቶች ውስጥ ያሉ ላፕቶፖች ከ4 እና ከ5 በላይ አይበልጡም። ይህም ማለት የመጀመሪያው ላፕቶፕ ሎካል ዩዝድ የሚባሉ ላፕቶፖች ናቸው። ወይም አገር ቤት ውስጥ ወይም አገር ውስጥ ሰዎች ተጠቅመውባቸው ሸጠዋቸው መልሰን የምንጠቀምባቸው ናቸው። እነዚህ ላፕቶፖች ባትሪያቸው በጣም አነስተኛ የሆነ ቦዲያቸው የተወሰነ የተጎዳ ቢሆንም እጅግ በጣም ለአነስተኛ ስራ በተለይ ልጆች ቤት ውስጥ ለመጠቀም ኢንተርኔትን፣ ፒዲኤፍን፣ ወርድ እና ሌሎች መካከለኛ የሆኑ ሶፍትዌሮችን ለመጠቀም ማገልገል የሚችሉ ሲሆኑ ትልቁ ጥቅማቸው ሎካል ዩዝድ ወይም አገር ቤት ውስጥ የተጠቀሙባቸው አይነት ላፕቶፖች እጅግ ዋጋቸው አነስተኛ ነው። ታዲያ ዋጋቸው አነስተኛ ስለሆኑ የተወሰነ ነገራቸው የተጎዳ በመሆኑ እናንተም ከጥንቃቄ ጋር ብትገዟቸው እጅግ በጣም ቀላል ነው። እነዚህ ሎካል ዩዝድ የሆኑ ላፕቶፖችን የመጀመሪያው በባትሪያቸው ወይም በባትሪ ሪፖርታቸው ማወቅ እንችላለን። የመጀመሪያው ባትሪያቸው ብዙም ከ1 ሰዓት እስከ 2 ሰዓት የማይቆይ ከሆነ አገር ቤት ውስጥ የተጠቀሙባቸው ሎካል ዩዝድ አይነት ላፕቶፖች ሲሆኑ በተጨማሪም ጀነሬሽናቸው ዝቅተኛ ሆነ አብዛኛው 2ኛ፣ 3ኛ፣ 5ኛ ጀነሬሽን ያሉ ላፕቶፖች ብዙ ጊዜ ሎካል ዩዝዶች ናቸው። ይህም ማለት ከዚህ በፊት ከ3 ወይም ከ4 ዓመት በፊት ሰዎች ወደ ኢትዮጵያ አምጥተው ገዝተዋቸው የተወሰነ ተጠቅመውባቸው ስለሆኑ የተመረቱበት ዓመተ ምህረት እጅጉን በጣም የቆየ ነው ማለት ነው። ስለዚህም የተመረቱበት ጀነሬሽን ወይም ዓመተ ምህረት ባትሪያቸውና ቦዲያቸውን በማየት ላፕቶፖቹ ሎካል ዩዝድ ናቸው ወይስ አዲስ ናቸው ወይስ ሌላ የሚለውን ነገር ማወቅ እንችላለን። ሁለተኛውና ትንሽ ከፍ ያሉ ላፕቶፖች በጣም ገበያው ላይ በደንብ ያሉ ላፕቶፖች ዱባይ ዩዝድ የሚባሉ ላፕቶፖች ሲሆኑ እነዚህ ዱባይ ዩዝድ የሚባሉ ላፕቶፖች ዱባይ ከተማ ውስጥ ሰዎች ተጠቅመውባቸው ማለት ሳይሆን ዩሮፕ ሊሆን ይችላል፣ ኤዥያም ሊሆን ይችላል፣ ዩኤስኤም ሊሆን ይችላል ሰዎች ብራንድ ኒው እያሉ ገዝተዋቸው የተወሰነ ዓመታት ወይም ወራት ተጠቅመውባቸው ለእኛ የሚቀርበው ትልቁና ሰፊው ማርኬት ዱባይ ስለሆነ ወደ ዱባይ መጥተው ኢትዮጵያውያን ነጋዴዎች ከዱባይ ሄደው የሚገዟቸው ላፕቶፕ አይነቶች ናቸው። ዱባይ ዩዝዶች ከሎካል ዩዝዶች በተወሰነ መልኩ ትንሽ ከፍ ያለ ፐርፎርማንስ አላቸው። ይህ ማለት ምን ማለት ነው? እነዚህ ዱባይ ዩዝድ የሚባሉ ላፕቶፖች አብዛኞቹ ጀነሬሽናቸው ከ4ኛ፣ 5ኛ፣ 6ኛ፣ 7ኛ፣ 8ኛ እስከ 11 እና 12ኛ ጀነሬሽን ድረስ ያሉ ላፕቶፖች አብዛኛውን ጊዜ ዱባይ ዩዝድ ይባላሉ። ይህንን በጣም በግልጽ ስናብራራው አንድ ላፕቶፕ 8ኛ ጀነሬሽን ነው ማለት 2018 የተመረተና ገበያ ላይ ከ2019 ጀምሮ የቀረበ ማለት ነው። ስለዚህም ጀነሬሽኑ ከፍ ባለ ቁጥር ዱባይ ዩዝድ ቢሆንም ሰዎች የተጠቀሙበት ቆይታ እጅግ አነስተኛ ከሆነ እኛ ለምንጠቀምባቸው ሶፍትዌሮች እጅግ በጣም ብቁ ናቸው። እዚህ ላይ ሁልጊዜ ሰዎች ከሚሳሳቷቸው ነጥቦች ውስጥ አንደኛው ለምሳሌ 8ኛ ጀነሬሽን ሆኖ ብራንድ ኒው ላፕቶፕ አለ የሚል ነው። ይህ ትክክል አይደለም። 8ኛ ጀነሬሽን ሆኖ ብራንድ ኒው የሚባል ላፕቶፕ የለም። ምክንያቱም 2018 ተመርቶ እስከ 2025 እና 26 ድረስ ቁጭ ብሎ የተመረተ ላፕቶፕ አይኖርም። 2018 ላይ የተመረተ ላፕቶፕ 2018 ተመርቶ ነው የሚያልቀው። በመሆኑም 2025 ላይ የ2018 8ኛ ጀነሬሽን ላፕቶፕ ፋክተሪ ውስጥ አይኖርም። ይህ ሁላችንም ማወቅ ያለብን እውነታ ነው። ዱባይ ዩዝድ ሎካል ዩዝድ ከምንላቸው ላፕቶፖች ከ2 ሰዓት በላይ ባትሪያቸው የሚቆይ እስከ 3 ሰዓት ድረስ በአቬሬጅ የሚያገለግል ቦዲያቸው የተወሰነ የተጫነ ነገር ቢኖረው ብዙ ያልተሰበረ ያልተሰነጠቀ ነገር አለመኖራቸውን፣ ሁሉም ፖርቶች የዩኤስቢ፣ የቻርጅ፣ የፍላሽ መሰኪያዎቻችን መስራታቸውን ማረጋገጥ፣ ስክሪኑ ያልተመታ መሆኑን ማረጋገጥ፣ ከዛም በተጨማሪ እኛ እንደምንፈልገውና እንደ በጀታችን ልክ ስቶሬጁ ምን ያህል እንደሆነ ቢቻል ኤስኤስዲ ቢሆን፣ ራሙ ምን ያህል እንደሆነ ቢቻል ዲዲአር4 ዲዲአር5 ቢሆን፣ ጀነሬሽኑ ቢቻል ከፍ ያለ ቢሆን ብለን አወዳደርን እነዚህን ቢያንስ ከ4ኛ ጀነሬሽን እስከ 11ኛ ጀነሬሽን የሆኑ ላፕቶፖችን በመግዛት የምንፈልገውን ስራ መስራት እንችላለን ማለት ነው።
ሌላው ሶስተኛው ገበያ ላይ ካሉ ላፕቶፖች ውስጥ ሶስተኛ ደረጃ ላይ የሚመጣውና ለአዲስነት የቀረበ የሚባሉ ላፕቶፖች ሁለት አይነት ሲሆኑ አንደኛው ኦፕን ቦክስ የሚባሉ ላፕቶፖች ሲሆኑ ሁለተኛው ደግሞ ሪፓክ ወይም ሪፐብሊሽ የሚባሉ ላፕቶፖች ናቸው። ብዙ ጊዜ እንደ ባህል አድርገነው ሪፓክ የሚባል ነገር እንደ መጥፎ እንቆጥረዋለን። ሪፓክ ወይም ሪፐብሊሽ የሚባል አንድ ላፕቶፕ በጣም በቀላሉ አንድ ሰው ከዚህ በፊት ለምሳሌ 11ኛ ጄኔሬሽን ወይም 10ኛ ጄኔሬሽን የሆነ ላፕቶፕ ሰው ይገዛውና ተጠቅሞበት ተመልሰው ሪፓክ ወደማያደርጉ ካምፓኒዎች አንዳንድ ጊዜም እራሱ ካምፓኒዎቹ ሪፓክ ያደርጓቸዋል። ስለዚህ ካምፓኒው ገብቶ የተቃጠለ ራም ካለ፣ የተበላሸ ሬጂስተር ካለ፣ እምቢ ያለ ፖርት ካለ ተስተካክለው ተመልሰው ታድሶ መውጣት ማለት ነው። ስለዚህ በተገቢው ሁኔታ ሪፓክ ከተደረገ ሪፓክ ላፕቶፕ መጥፎ ነው ማለት አይደለም። ምክንያቱም አብዛኞቻችን ሪፓክ የሆነ ስልክ፣ ሪፓክ የሆነ መኪና ወይም ደግሞ ሪፓክ የሆኑ የተለያዩ ኤሌክትሮኒክስ እቃዎችን እንጠቀማለን። ሪፓክ የሆኑ ላፕቶፖችን የምንለይበትና ኦፕን ቦክስ የሆኑ ላፕቶፖችን የምንለይበትን መንገድ አሁን እነግራችኋለሁ። ሪፓክ የሚባሉ ላፕቶፖች እንዳልኳችሁ ቦርዳቸው ወይ ተበላሽቶ ወይ ሰርኪዩታቸው ተበላሽቶ ራማቸው ወይ ስቶሬጃቸው የሚቀየሩ ስለሆኑ ብዙ ጊዜ በሲሪያል ማወቅ እንችላለን። ሁሉም ላፕቶፕ እንደ የትኛውም አይነት ዕቃ የራሱ ስም ወይም ሲሪያል ነምበር አለው። እነዚህ ሲሪያል ነምበሮች ቼክ የምናደርግበት በኮማንድ በራሱ መንገድ ቼክ በማድረግ ወይም ደግሞ ውስጡ ቦርዱ ላይ ባዮስ ላይ በመግባት የላፕቶፑን ራሱ ሲሪያል ነምበር እናገኘዋለን። ስለዚህም ሲሪያል ነምበሩን ቼክ ካደረግን በኋላ ያ ሲሪያል ነምበር ከላፕቶፕ ቦዲያችን ጋር ቦዲያችን ጀርባ የላፕቶፓችንን ቦዲ ስንገለብጠው ከስር ደግሞ ሌላ ጀርባው ላይ ሌላ ሲሪያል ነምበር አለው። ስለዚህ የላፕቶፕ ጀርባችንና እንዲሁም ደግሞ በሲኤምዲ ወይም ደግሞ በባዮስ ያገኘው ነው ሲሪያል ነበር አንድ አይነት ከሆነ ይህ ላፕቶፕ ሪፓክ ላይሆን ይችላል። ምክንያቱም ቦዲው ያልተቀየረ እንዲሁም ደግሞ ውስጡ ያለው ቦርድ ከቦዲው ጋር መጀመሪያ እንደተመረተው አይነት መሆኑን ማረጋገጥ ይቻላል ማለት ነው። ሌላው ኦፕን ቦክስ የሚባሉት ላፕቶፖች ብዙ ጊዜ እንዳጋጣሚ በተለይ ከፍ ያለ ጀነሬሽን ላፕቶፕ ሲመረቱ ላፕቶፖች ለምሳሌ አንድ ላፕቶፕ 13ኛ ጀነሬሽን ማለት 2023 ፋክተሪ ነበርና ከ2024 ጀምሮ ለገበያ የቀረበ ነው። ስለዚህ አንድ ኤችፒ ወይ ሌኖቮ ወይ ዴል የሆነ ካምፓኒ እነዚህን ላፕቶፖች ሲያመርት የ2023 ላፕቶፕ ሲያመርት አንድ ጊዜ በጣም በብዙ ሚሊዮን የሚቆጠር ላፕቶፕ ነው የሚያመርቱ። እነዚህም ላፕቶፖች ከተመረቱ በኋላ ኦፕን ቦክስ ሆነው ወይም ከካርቶናቸው ወጥተው ዲስፕሌይ ላይ ሊቆዩ ይችላሉ። ያ ማለት የተለያዩ ስቶሮች ላይ የተለያዩ ሪሴለሮች ላይ ውጭም ሆነ አገር ውስጥ ሊቆዩ ይችላሉ። ይህ ማለት ሰዎች ሳይጠቀሙባቸው የቆዩ ላፕቶፖች ማለት ነው። እነዚህ ከካርቶኑ ወጥተው ስቶር ታይም ያላቸው ነገር ግን ሰዎች እጅ ያልገቡ ላፕቶፖች ኦፕን ቦክስ ይባላሉ። ከካርቶን ወጥተዋል፣ ነገር ግን ሰዎች ያልጠቀሙባቸው መሀል ላይ ያሉ ላፕቶፖች ማለት ነው። እነዚህ ላፕቶፖች ሪፓክ አይደሉም፣ ጄኒውን ናቸው። ስለዚህም እንደ ሪፓኮቹም ተበላሽተው የተገነላቸው ነገር የላቸውም። ትልቁ አጠራጣሪ ነገራቸው ምንድነው? ስቶር ላይ ቆይተዋል። ለአንድ ዓመትም ለአንድ 6 ወርም 7 ወርም ስቶር ላይ የቆዩ ላፕቶፖች ነው። ስለዚህ እነዚህ ኦፕን ቦክስ ይባላሉ ማለት ነው። ሁሌ ላፕቶፖች ከዱባይ ዩዝ ቀጥሎ ወይ ሪፓክ ላፕቶፖች አንዳንድ ጊዜም ደግሞ ኦፕን ቦክስ ላፕቶፖች ያጋጥሟቸዋል። እነዚህን ቅድም በነገርኳችሁ በሲሪያል መልኩ ቼክ ማድረግ ይችላላችሁ። ሲሪያላቸው ከቦዲው ከሲኤምዲው ጋር ማች ካረገ ላፕቶፑ የዛን ያህል ሪፓክ አልተደረገም ወይም ደግሞ የሪፓክ ሲቹዌሽን አላጋጠመውም ማለት ነው። ነገር ግን ማች ካላደረገ ከጀርባ ያለውን የላፕቶፑ ጀርባ ላይ ያለውን ሲሪያል ነበር ከሲኤምዲ ወይም ደግሞ ከባዮስ ላይ ካለው ሲሪያል ነበር ጋር ቼክ አድርጋችሁ ቁጥሩ የተለያየ ከሆነ ቦርዱ ተጠግኖ ወይም ቦዲው ተጠግኖ አንደኛው ላፕቶፕ የሌላ ቦዲ ይሄኛው ደግሞ ቦርዱ ደግሞ የሌላ ላፕቶፕ ሊሆን ይችላል ማለት ነው። ላፕቶፑ ሰርኪዩት ቦርዱ ወይም ደግሞ ውስጥ ያለው ፕሮሰሰር ቦርዱ ከቦዲው ጋር የተለያየ መሆኑን የምታረጋግጡት ሁሌ ሲሪያል ማቹን ቼክ በማድረግ ነው። ከነዚህ ሁላ ክርክር ደግሞ የመጨረሻው በጣም ቆንጆና ትክክለኛ ጄኒውን ላፕቶፕ ማረጋገጫ ደግሞ ብራንድ ኒው የሆነ ላፕቶፕ ሲገዙ ነው። እነዚህ ብራንድ ኒው ላፕቶፖች አብዛኛውን ጊዜ በካርቶን የሚመጡ ሲሆኑ ከሁሉም በላይ እርግጠኛ የምትሆኑባቸው ደግሞ ጄኔሬሽናቸው አሁን በ2026 የመጨረሻው የሚባለው በአልትራ ሲሪስ የሚቀርቡ ላፕቶፖች ወይም 15ኛ ጄኔሬሽን የሚባሉ ላፕቶፖች ናቸው። እነዚህ ላፕቶፖች ትልቁ ማረጋገጫቸው ሲሪያላቸው ማች ያደረገ እንዲሁም ደግሞ የነዛን ላፕቶፖች ከባዮስ ላይ ወይም ደግሞ በሲኤምዲ ወይም ደግሞ ከጀርባ ከቦዲያቸው ላይ ወስዳችሁ ለምሳሌ ላፕቶፑ ኤችፒ ቢሆን www.hpsupport.com ላይ ገብታችሁ ያን ሲሪያል ነምበር ስታስቀምጡት የኤችፒ ካምፓኒ ዋረንቲ ራሱ ያላለቀላቸው ላፕቶፖች ገበያ ውስጥ አሉ። ነገር ግን
ዋጋቸው እጅግ በጣም ከፍተኛ ስለሆነ ብዙ ጊዜ ድርጅቶች ወይም ደግሞ እጅግ ከፍተኛ ስራ የሚሰሩ ግለሰቦች ነው የሚወስዷቸው። ታዲያ እናንተም አቅማችሁ ከቻለ አሁን ያልኳችሁን ብራንድ ኒው የሚባሉ የ2025-26 ላይ የተመረቱ ሲሪያላቸው ቦዲው ከውስጥ ከቦርዱ ጋር እንዲሁም ደግሞ ዌብሳይት ላይ ስትገቡ ካለው ጋር እጅግ በጣም ፊት የሚያደርግ ከሆነ እነዚህ ብራንድ ኒው ላፕቶፖች ናቸው ማለት ነው። እና ኢትዮጵያ ውስጥ ያሉ ማርኬቶች ላይ ያሉ ላፕቶፖች ቅድም እንዳልኳችሁ ሎካል ዩዝ፣ ዱባይ ዩዝ፣ ኦፕን ቦክስ እና ሪፓክ እንዲሁም ደግሞ ብራንድ ኒው ተብለው ገበያ ላይ ቀርበዋል። እናንተም እንደምትሰሩበት ስራና እንዲሁም ደግሞ እንዳላችሁ በጀት ወይም እንዳላችሁ አቅም እነዚህን ላፕቶፖች ከገበያዎች መውሰድ ትችላላችሁ። ታዲያ ዛሬ ቆንጆ ነገር አላተረፋችሁ? እናንተም ለሌሎች ጓደኞቻችሁና ለሌሎች ሰዎች ይህ መረጃ እንዲዳረስ ሰብስክራይብ በማድረግ እንዲሁም ደግሞ ኮፒ ሊንክና ሼር በማድረግ እና ላይክ በማድረግ ለሌሎች ሰዎች እንዲዳረሳሉ። እኛ ኢትዮ ስፓርክ